እንደ ወንድሙ የሚያየው ጓደኛው በአዞዎች እንዲበላ ታለለው ባልጠበቀው ሁኔታ ወደ አዞዎች መዋኛ ስፍራ ሲሄድ እንደ ወንድሙ የሚያየው ጓደኛው የእንጨት ድልድዩን በድንገት ወደ ኋላ ጎተተው። አዞዎቹን በውሃ ውስጥ በፍጥነት ወደሱ ሲመጡ ተመለከተ። ጓደኛውም ወደ ኋላ ሳይመለከት ወደ ቤት ውስጥ ገባ። ምስኪኑ ሰውን በመጨረሻ በጓደኛው እንደዚህ መደረጉ አሳዘነው። አዞዎቹን ለጊዜው ለማዘግየት እንዲችል ስጋውን በፍጥነት ወደ መሬት ላይ ወረወረላቸው። ነገር ግን ይህ ስጋ በአዞዎቹ ጥርስ መካከል ያለውን ክፍተት ለመሙላት እንኳን በቂ አልነበረም። ከነዚህ አዞዎች አንዱ ወደ ዳር ሊወጣ መሆኑ ሲመለከት የሚያደርገው ጠፍቶት ዞሮ ሲመለከት በዚህ ወሳኝ ጊዜ ብዙም ሳይርቅ ትንሽዬ ጀልባ መኖሯን በድንገት ተመለከተ። ከዚያም ወዲያውኑ አንድ ሐሳብ መጣለትና ልዩ ኃይል ያላትን ሰዓቱን አወጣ። በሰዓቱ ላይ ያለውን መግነጢሳዊ የመሳቢያ መሳሪያውን ወዲያውኑ አነቃው። በቅጽበትም ትንሽዬዋ ጀልባ ቀስ በቀስ ተነሳች። እሱም በመጀመሪያ በትንሿ ጀልባ እርዳታ ብዙም ሳይቆይ ማምለጥ እንደሚችል አስቦ ነበር። ባልተጠበቀ ሁኔታ ግን ጓደኛው ትንሿን ጀልባ አስሯት ነበር። ይህን ሲመለከት ወዲያውኑ ተስፋ በመቁረጥ ስሜት ተሞላ። ነገር ግን በዚያ ጊዜ አዞዎቹ ቀድሞውንም ቀስ በቀስ ቀርበው ነበር። ለማሰብ ብዙ ጊዜ ሳይወስድበት ወዲያውኑ እርምጃ ወሰደ። ከዚያም የመጨረሻውን የስጋ ቁራጭ አዞዎቹ ላይ ወረወረ። በዚህም የአዞዎቹን ፍጥነት በትንሽ ለመቀነስ ሞከረ። ነገር ግን ከስጋው የሚወጣው የደም ሽታ ተጨማሪ አዞዎችን ይስባል። ይህን ሲያይ ወዲያውኑ ፈራና ደነገጠ። ምንም መሸሽ የሚችልበት ቦታ በሌለበት ጊዜ በድንገት ከኋላ ያሉት አዞዎች በትክክል ቀጥ ባለ መስመር መደርደራቸውን ተመለከተ። ወዲያውኑ በውሃ ላይ የመንሳፈፍ ችሎታውን ተጠቅሞ አዞዎቹን እንደ ድልድይ በመጠቀም ወደ ዳር ደረሰ። በኋላም ከአዞዎቹ መዋኛ ስፍራ በሚገርም ሁኔታ አመለጠ። በመጀመሪያ ከዚህ በፍጥነት ማምለጥ ፈልጎ ነበር። ነገር ግን በድንገት በገንዳ ውስጥ ያሉት አዞዎችን አየና ጓደኛው አሁን ወደ ገባበት በር ላይ አየ። ከዚያም በቅጽበት አንድ ርኩስ የሆነ ሐሳብ መጣለት።